ለመጀመሪያ ጊዜ በጧት ተነስቼ ማለት ያው መነሳት እነሳለሁ ግን እንደዚህ በጧት ተነስቼ ወደ ውጭ ወጥቼ አላውቅም። ዛሬ የቆሻሻ ተራ ስለሆነ ነው የወጣሁትና የሚገርማችሁ በጣም በቃ ደስ የሚል ጸጥ ያለ በቃ ከምነግራችሁ በላይ ነገራችን ላይ እዚያ አትክልት ዘርቻለሁ። ቲማቲም፣ ቃሪያ ምናምን ዘርቻለሁ። ሲበቅል አብረን እንበላለን። እንደምታዩት እዚህም ዘርቻለሁ። ይሄ ነጩ መዳበሪያ ነው እና እንደዚህ የሚያምር ለምለም አካባቢ ነው ያለሁት። ይሄ ጎረቤት ያጠር ነው እንዳልኳችሁ፣ አጥር የሚባል የለም። የነሱ ግቢ በጣም ነው እድሜያቸው ጡረታ የደረሱ ናቸው። በቃ ከመነግራችሁ በላይ እዛ ጋር ደግሞ የሚያምር ወንዝ አለ። ታያችሁት? ወንዝ እንዳይናፍቀን የሀገራችን ወንዝ በነገራችን ላይ የሚሞላበት ሰዓት አለ። አሁን ግን ያው ዝናብ ብዙ ስላልሆነ ብዙ አይደለም እና በቃ በጣም ሙቀት ሲሆን ከልጆቼ ጋር እዚህ ጋር መተን ቁጭ እንልና እነሱ ድንጋይ እየወረወሩ በጭረቅ እያረጉ ምናምን እንትን እንላለን እናሳልፋለን። እና እንዳልኳችሁ ይሄ ጎረቤቴ ግቢ ነው። በቃ በጣም ነው የሚያምረው ከምነግራችሁ በላይ። እድሜያቸው ጡረታ ላይ ደረሱ ናቸው። እስከ 60 በላይ ናቸው። ባልና ሚስት ናቸው። ምንም የላቸውም። በደንብ ላሳያችሁ። እዚህ ጋር እንደምታዩት ችግር የለውም እዚህ ሀገር ላይ። በነገራችን ላይ እዚህ ጋር ዶሮዎች አሏት። በጣም ተወዳለች ሴትዮዋ። እንደምትተከሉ በጣም ጎበዝ ናቸው ሽማግሌው። በነገራችን ላይ መሬቱ አሁን ከተቆረጠ ስንት ቀኑ ነው? 3ኛ ቀኑ ነው። ያው ትንሽ እንትን ስለሆነ ቶሎ እየበቀለ ነው። ሳሩ ላይ አንድ አረም አታገኙም። እና ከምነግራችሁ በላይ የሚገርም ነው። በቃ በጠዋት በጣም ብዙ ማውራት እንኳን ደስ አይልም። እና እንዲህ ነው ከጎረቤታችን ጋር እንደዚህ በቃ ድንበር የሚባል የለም። በነገራችን ላይ ሳር ሲቆርጥ ራሱ ድንበሩን ስለሚያውቀው እስከ ድንበሩ ነው የሚቆርጠው። እኛም ስንቆርጥ እስከ ድንበራችን ነው እንቆርጠው፣ እናውቀዋለን። እንደምታዩት የቆሻሻ ቀን ነው ዛሬ። ቆሻሻ በየቦታው በዚህ መልኩ ወጥቷል። ግን በቃ ጸጥታው ያምራል። ፀሐይዋ ታምራለች። አረንጓዴ ነው፣ ያምራል። በፊት በረዶ ሲሆን ደግሞ ነጭ ነው። እሱም ራሱን የቻለ ውበት አለው። ወጣችሁ ብታዩት በበረዶ ሰዓት በቃ ያምራል ምናምን ምን ልበላችሁ። እና ይሄን ይመስላል። በጠዋት ወጥቼ ደስ ስላለኝ ነው።